አልገባችሁም? ፕራንክ ልታደርጉኝ ነው? ፕራንክ አይደለም። ነው ገብተሽ እግዚአብሔርን አልኩሽ እኮ ቅመሜ። ልጅ ፍቀድልኝ። ጩሂ እንደፈለግሽ እና ከዚህ በኋላ ያው ፓርኪንግ ነው። ፓርኪንግ ቦታ ምናምን ፈልጊሽ ችግር የለም እኮ መንዳት አልችልም እኮ ትያለሽ እኮ አሁን እኔ ነኝ የምነዳልሽ እኮ ግን አሁን ዛሬ ሄደሽ ዛሬ ለነገሩ አንቺ ለማረ ሄደሽ ትመዘገቢያለሽ ምናምን የነሽ እንሽላሊት ምን ልታረጊ ነው? ምን ላደርግ አይደለም። ቆይ ኧረ ያዙልኝ ምን እንደማደርግ ጠብቁኝ ብላችሁ ምን ኧረ በእግዚአብሔር ሰፈራበት እጪ በማርያም እግዚአብሔር ቆይ ታየ ደስ ብሎሽ ነው? አዎ በጣም እንኳን ደስ አለሽ የኔ እናት። ኦኬ ግን የምረህ ነው? አዎ እኔ ላንቺ እኔ ልዝጋልሽ እኔ ልሰቃይልሽ። ኡፍ የና ብትሯራጭ እንኳን ደስ አለሽ። እሺ ደስ ብሎኛል። ደግሞ እንዳታለሽ እንባ እንዳትኝ። እሺ በኝ አትሰሚኝ። አሁን የፈለግነው ሰርግ ቤት እንገባለን። ባዶ ማናውቀው ሰርግ ቤት እንፈልጋለን፣ እንቀውጠዋለን። እሺ እና ሰርፕራይዝ ነው። ማታ ስነዘንጀኝ የነበረው ለዚህ ነው። ይሄ ነው በቃ ጨቀጨኩ። ግን ምንድነው በዛ በኩል አርሰናል አለ፣ በዚህ በኩል አንቺ አለሽ። እሺ በቃ መኪና ልይዝ ነው። አንቺ ነው ደግሞ ግብዳ ነው፣ ግዙፍ እኮ ነው። እኔና ቀብረረ ነው የሚያደርግሽ። ለምንድነው ግን ይሄ ሁሉ ነገር ታደርግልኝ? ስለማፈቅርሽ ነው የኔ ቆንጆ። ይገባኛል። ለምንድነው የማይገባሽ? አላውቅም። ይገባሻል የኔ እናት። አይገባኝም። ይገባሻል እኮ በጣም ትልቅ ነገር ነው ብሩክ። ምንም ታካብጁ በቃ ኖርማል ነው። ለሚወዱ ሰው ምንስ ይኮናል እንዴ? ነፍስ ሲሰጣረ እና ታዲያ እንኳን ደስ አለሽ። በቃ ሌላ ተካራ አያስፈልግም። እንኳን ደስ አለሽ የኔ ቆንጆ። እሺ የኔ አልቃሻ እንዴ እኮ ደስ የሚል ነገር ነው። ደስ ሊልሽ ነው የሚገባው እኮ ደስ ብሎኝ እኮ ታዲያ በቃ